ቦሴዋ ጠቤን እኮ እንደምወደው እንደማፈቅረው ልነግረው ብዬ እንድታደፋፍሪኝ ብዬ እኮ ነው ይዤሽ መጣሁ። ለእነት አንቺ ነሽ እንደምትጠይቂው? እነቴ ምን ላድርግ? በቃ ፍቅሩ በረታብኝ እኮ ነው የምልሽ። ኧረ በይ እንግዲህ አንቺ ካልሽ እኔ ያልሽኝን አደርጋለሁ። ግን እንደው እንዴት ነው እንዴ ቢልሽ የምትጓጭልሽ? አረጋልሽ ቆሜ ማለት ነው የምልሽ። እንደው ሞታለሁ። ኧረ ያለሱማ ህይወት ነው የሚልኝ እና አሁን ቆይ ጠብቃለሁ ብለሻል። እንዴት መጣለሁ ብለሻል? አቢን ልኬ ጥራልኝ ብየዋለሁ። ዛሬማ እንደው የቀረው ይቅር ነገዋለሁ ወይ ያልመጣ እንደሆነ እንጂ ይመጣል እንጂ ይመጣል ቀጥሬዋለሁ። አሁን በይ እስቲ ከመጣስ ጥሩ ነው። እንደው እምቢ ቢለኝ ይመስልሻል? ኧረ እኔ ምኑን አውቃለሁ። እሱማ በይ ተጠይቂዋለሽ። እንደው ደግሞ በግማሽ ልቤ ደግሞ ይፈራል። እንደው እድሌ እኮ ነው ወይ ካልሆነ አንቺ ትጠይቂልኝ ይሻል። እንደው ይደነቅ ወድሃለች እግዚአብሔር ድረስ አንቡጭጭላ ልጅ ይላክችብኝ። እቺ ደነቅ የምትባል ልጅ ምን አስባ ነው? ምን አስባ ነው? እንዴት እሷ ስራ ቦዘኔ የሆነች እንደሆነ ምን እኔ ስራ አለኝ እኮ። ለማንኛውም ነድና አግኝቻት ምን እንደፈለገች አግኝቻት ልምጣ። አዎ አግኝቻት ልምጣ። ምን ችግር አለው? አዎ እኔ ጠቤ ምን ያንሰኛል? የወንዶች ቁና ነኝ 50 ሰው ግምት ምን ያንሰኛል? አለስ እስቲ የምትለውን ፖለቲካዋን ነው የምሰማው ነው እንጂ በቃ አዎ እና እንደው ትጠይቂልኝ ብለሽ መቼም ካንቺ በላይ እኔ ማን አለኝ ብለሽ ነው? ከቴ በላይ ነሽ። ላንቺም አልሆነው ነገር የለኝም። ምን እስኪ ተቸገሪልኝ። ይደነቅ ወድሃለች ያላንተ እንደው መኖር አልችልም እያለች በይ ችግር የለውም ላንቺ እንደው እሺ እንዲል አድርገሽ ማለት እንደው እንዳይልኝ እኔ ሞትብሻለሁ። እጠይቀዋለሁ። ጠላትሽ ልብኝ እጠይቀዋለሁ ነው የምልሽ። እንደው እኔ የምልሽ ማለት ነው እንደው ወንዶች ሴት ሲጠይቃቸው እንዲህ ነው ዝምሽ የሚያንቀባራቸው እና እንደው አንቺ ጠይቂው እንደው እንዳይኮራ ብዬ እኮ ነው። ኧረ ሰይጣን ጆሮ ይደፈን። ኧረ ምን አልኩሽ? ምን አባት ምን ስብሄድ ሌላ ሞት በሞት ወንድም እንደው በሞት ሰማይ ዝቅ በስማ መጨከንሽ የለም በይታዩ ጠይቂልኝ። ታመጣው ነው አሁን ይመጣል ቀጥሬው ነበር። ምን ገትሮን ይቀርሱ ይመጣል አይቀር ይመጣል። ስንት ሰዓት ሆነን? ስራ ያለው ሰው እኮ ነው እንደ ሌሎች ወንዶች ስራ ፈት መሰለሽ። ተይኝ ማሽ የት ናችሁ? የት ነው? እንደምን አለው ሰላም አትለኝ። እሱም አለ ለካ። እንዴት ነሽ? ደህና ነሽ? አለው ደህና ነሽ? አንቺ እንዴት ነሽ? ደህና ነኝ እንጂ ምንድነው አንቺ እንዴት ነው? ደህና ነኝ ወይ አንተ? ጤና ደህና ነኝ ማለት እንዴት ነው? እህል አትበላም ለማለት ነው? እና ምንድነው አንቺ ምንድነው ልጁን ደጅ ድረስ የላክሽው? ስራ አለኝ የምትናገሪው ነገር ካለ ተናገሪና ልሄድ ነው። ምን አይነት ነገር ነው? ምንድነው የምትጠቋቋሙ? ፈርቼ እኮ ነው። ምን ያስፈራሻል? ምን ያስፈራል? ፈራሁልሽ። ምን የሚያስፈራሽ ነው? ምንድነው ሆናችሁት ነገር አለ ወይ ነው? ምን የለም እንትን ብዬ ነው እኮ። ምን ብለሽ ነው? እኔ አፈቅራለሁ ልቤ ከጅሎሃል። አስከሬንሽን አንሺ። የለሁበትም መዋ